ቅዱስ ጊዮርጊስ በ20 ዓመቱ ስለ ክርስትና ሃይማኖት የጀመረው ተጋድሎ ከ7 ዓመት በኋላ 27 ዓመት ሲሞላው ከፈጣሪው የምህረት ቃል ኪዳን ተቀብሎ በወርሃ ሚያዝያ በቀን 23 አንገቱን ተቀልቶ ሰማዕትነትን ተቀበለ። ይህም የሆነበት ምክንያት ከፈጣሪ ቃል ኪዳን ከተቀበለና ከዚያም በክርስቶስ ስም እንደሚገድሉት ስለሰማ ነው። በዚህም የወንጌልን ቃል ተግባራዊ ያደረገ። መስቀሉንም የማይዝ በኋላ የማይከተለኝ ለእኔ ሊሆን አይገባውም። ይህን የጌታችንን ቃል ተግባራዊ በማድረግ ኃላፊውን ዓለም በመተው ዘላለማዊ ጽድቅ ወራሽ ሆኗል። ከኢየሱስ ክርስቶስ ሕማምና ስቃይ በኋላ ከሐዋርያት ቀድሞ ሰማዕትነትን በመቀበል ቅዱስ እስጢፋኖስን የሚቀድመው የለም። ቅዱስ ጊዮርጊስ ደግሞ የደረሰበት ጸዋትወ መከራ በድል በመወጣት በ7 ዓመት ተጋድሎ 3 ጊዜ ሞቶ በመነሳት ጸረ ሃይማኖተኞችን ወይም ኢአማንያንን በማሸነፍ በማሳፈር ሕዝቡን ያንገላታ የነበረውን ደራጎንን በመግደል ከዚህም ባለፍም ሙት በማስነሳት የደረቀ የቤት ምሰሶ በማለምለምና ሌሎች ድንቅ ተአምራትን በማድረግ የሚስተካከለው የለም። በዘመነ ሰማዕታት ታላቁን ገድል ተጋደለና በድል ተወጣ። በመጨረሻ በገዛ ፈቃዱ ስለ ክርስቶስ ሰማዕትነትን ተቀብሎ 7 የክብር አክሊል ተቀበለ። የቅዱስ ጊዮርጊስ ስዕል ነው ይሄ። ብሩክታይትን እንዳዳናት የሚገልጸው ስዕሉ ነው። በነሐስ ነገርን የተሳለው ይመስለኛል። በዚህ ጋር ደግሞ የቅዱስ ጊዮርጊስ መቃብር የሚገኘው በዚህ ጋር ነው። አብራችሁኝ ግቡ። እንግዲህ እንደምታዩት የሰማዕቱ የፈረሰኛው ቅዱስ ጊዮርጊስ መቃብር የሚገኘው እዚህ ጋር ነው ማለት ነው። እንግዲህ በዚህችው በልዳ ከተማ ሰማዕትነትን ከተቀበለ በኋላ እዚህ እንዲመጣ ተደርጎ በዚህ መልኩ ቀብር ተዘጋጅቷል ማለት ነው። የክርስትና እምነት ተከታዮች እንግዲህ እዚህ በመምጣት ጸሎታቸውን ያደርጋሉ። እንደምታዩት እዚህ ጋር የቅዱስ ጊዮርጊስ አጽሙ እዚህ ጋር እንዲያርፍ ተደርጓል ማለት ነው። እንግዲህ እንደምታዩት እዚህ ጋር ተጽፏል። እዚህ ጋር የምትመለከቱት ስዕል ደግሞ ሰማዕቱ ቅዱስ ጊዮርጊስ ሰማዕትነትን በተቀበለበት ጊዜ እዛ ሁሉ ያየው ስቃይ ያየው መከራ ነው። እንግዲህ እዚህ ጋር እንደምታዩት እዚህ የሚሽከረከር ነገር ላይ በማሰር ቆዳው እንዲላላጥ እያዞሩ የሚያደርጉበት መንገድ የነበረው ነው። እዚህ ጋር ደግሞ የፈላ ውሃ ውስጥ ሲሰፈስፉት ነው። እዚህ ጋር በቁጣት እየነቀሉ ቁስሉን ያሰቃዩበት መንገድ ነው። ይሄ ደግሞ ሚስማር ያለው ነገር በማድረግ እሳትና ሚስማር አስቡት እዚያ ላይ እንዲሄድ የተደረገው ነገር ግን በዚህ ሁሉ መሃል ክርስቶስን አልክድም በማለትና በክርስትናው በመጽናት እየመሰከረ ያለፈ ልዩ ሰማዕት ነው። ከዚያ በኋላም በስተመጨረሻ እንግዲህ አንገቱን እንደዚህ በመያዝ እንዴት እንደቀሉት ነው የሚያሳየው ማለት ነው። እዚህ ጋር ደግሞ የምታዩት እንግዲህ የሰማዕቱ ቅዱስ ጊዮርጊስ ቀብር ነው ማለት ነው። እዚህ ጋር አጽሙን በመሰብሰብ እዚህ በማድረግ የቀብር ቦታውን መጮህ ስለማልችል ነው ቀስ ብዬ የማወራው፣ ምክንያቱም እየጸለዩ ያሉ ሰዎች ስላሉ ከላይ መቅደሱ ላይ ግሪክ ኦርቶዶክስ ቤተክርስቲያን ከመቅደሱ እታች ነው የሰማዕቱ የቅዱስ ጊዮርጊስ ቀብር የሚገኘው ማለት ነው። እንደምታዩት እንዲህ አድርገው በክብር አስቀምጠውታል።